አንዲት አረብ ሴት በአደባባይ ቁርአንን በሲጋራ በሚሊዮኖች ሙስሊሞች ፊት በማቃጠል አላህን ተፈታተነች። ግን ይህንን ተከትሎ የተፈጠረው ነገር የሚያስደነግጥ ብቻ ሳይሆን የአላህን ኃይልም በግልጽ ያሳየ ተአምርም ነበረ የተፈጠረው። ብዙ አማኝ ያልሆኑ ሰዎችን እንኳ መናገር እስኪያቅታቸው ድረስ ባስገረማቸው አስፈሪ ተአምራዊ መንገድ ነበር አላህ እጅን ሴት ይቀጣት። ሱብሃንአላህ። ውድ ወንድምና እህቶቼ ቁርአንን የምትወዱ ከሆነ እባካችሁ ይህንን ቪዲዮ ላይክ አድርጉ። ቻናላችንንም ሰብስክራይብ ማድረግ እንዳትረሱ። በኮሜንት ውስጥም አልሐምዱሊላህ ብላችሁ ጻፉ። አሰላሙ አለይኩም የተከበራችሁ ተመልካቾቻችን፣ ሁሉም የጀመረው ከሙስሊም ቤተሰብ ተወልዳ ሆኖም ፍጹም በአመፅ ጥላ ውስጥ ጠፍታ በጌታዋ ላይ ካመፀች አረብ ሴት ጋር ነው። ሕይወቷ የእንቢተኝነት ተምሳሌት ነው። ነገር ግን የእርሷ እምቢተኝነት በጭቆና ላይ ሳይሆን በራሷ እምነትና ባህል ላይ ነው። ከሳውዲ አረቢያ ከሚለቀቁ ቫይራል የቪዲዮ ክሊፖች ላይ ፊቷን ልታውቁት ትችላላችሁ። የምትኖረውም በሪያድ ከሚገኙ ዘመናዊ አውራጃዎች በአንዱ ነው። በሶሻል ሚዲያ ላይ በጣም የታወቀች ግለሰብ ናት። ራሷንም እንደ ነፃ አሳቢ አድርጋ በማሳየት ትታወቃለች። ነገር ግን የእርሷ የነፃነት ሀሳብ ኢስላማዊ የሆኑ ነገሮችን ሁሉ መቃወም ማለት ነው። መጀመሪያ ላይ የምታዘጋጃቸው ኮንቴንቶች ጎጂ አይመስሉም ነበር። የዳንስ ክሊፖች፣ የሜካፕ አጠቃቀም ጋይዶችና የነፃነት ንግግሮች ተብዬዎችን ነበር የምታቀርበው። ነገር ግን ቀስ በቀስ ፖስቶቿ ወይም የምትለጥፋቸው ነገሮች አስፈሪ ጨለማ አቅጣጫን መያዝ ጀመሩ። ኒቃብና ሂጃብ የለበሱ ሴቶች ላይ ማፌዝ፣ መሳቂያ አድርጎ ማቅረብ ጀመረች። የሚገርመው ነገር ተመልካቾቿ ቁጥራቸው ጨመረ። ብዙዎቹም ያበረታቷታል። ግን ከዛ ሁሉንም ሰው ያስደነገጠ ክስተት ተፈጠረ። ከ20 ሺህ ሰው በላይ በቀጥታ እየተመለከታት ማንም ሊያስበው የማይችለውን ነገር አደረገች። ሲጋራ ለኮሰች። ከዛም ወደ ካሜራው እያፈጠጠች እንዲህ አለች፣ ይህ መጽሐፍ ምን ያህል ትርጉም የለሽ መጽሐፍ እንደሆነ ላሳያችሁ አለች። በእግራ እጇ ቅዱስ ቁርአንን ይዛ የሲጋራዋን ጭስ ወደ ውጭ ነፍታ አውጥታ እያፌዘች አንቀጾቹን ማንበብ ጀመረች። በፌዝ የድምፅ ቅላጼም ቅዱስ ቃላቶቹን ማንበብ ጀመረች። ቢስሚላሂ ራህማን ራሂም ብላ ቆመች። ከዛም ሳቀች፣ አፌዘች። እናም እንዲህ አለች፣ እንዴት አንድ ጥንታዊ መጽሐፍ በዘመናዊ ዓለም ውስጥ ያለ ህይወታችንን ሊመራው ይችላል? ለዚህ አይመስላችሁም ሙስሊሞች ኋላ ቀር የሆኑት? የሰው ልጆችንም ሙስሊሞችና ከሃዲያኖች ወይም ካፊሮች በማለት ይለያያል። ትልቁ ችግር ይህ መጽሐፍ ነው አለች። ግን በዚህ ብቻ አላቆመችም። በካሜራው ፊት ቆማ ሂጃቧን አውልቃ ሲጋራዋን ስማ ቁርአኑን ልክ እንደ ቆሻሻ ነገር ወደ ጥግ አሽቀንጥራ ጣለችው። የኮሜንቱ ክፍል በአስተያየት